ስሙን አላውቅም ትክክለኛ ስሙን ብዙ እና የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም አሜሪካ እንድትመጣ ሚስቴነችን እንድትመጣ እርዳኝ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበር ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ እና ልጅቷ አሁንም እቺ ልጅቷ ነበረችና እርዳት ብሎ ነገረኝ ማለት ነውና ከዛ ማጋቸውን ሰዎች አጠያየቁለት ምናምንና ከዛ አገናኘኋቸው እሱንና እዛ ለማቃቸው ሰዎች ማለት ነውና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና ላይክ እኔ ደግሞ ማናገር አልፈለኩም ልጅቷን በሪስፔክትፉል ወይ ማለት ነው ከዛ በኋላ የሆነ ሰዓት ላይ በኋላ ቺት አረገችብኝ ምናምን ብሎ ነገረኝ ቺት አረገችብኝ ባለጌ ምናምን ብሎ ቀብጣጠረ ኦኬ ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው ስለ ሊቨርፑል ያወራኛል ሊቨርፑል ደጋፊ ነኝና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን ከዛ በኋላ እዛው አሁንም አቆምን ወሬውን ከዛ ከሆነ ወራቶች በኋላ ተመልሶ የኔ ፕሮፋይል ፒክቸር አርጎ ቴሌግራም ላይ አየሁት ጀለስ ማለት ነው ከዛ እና ጓደኛዬ እንትን አልነው ማለት ነው ምንድነው አፋጠጥነው የሚባለው አፋጠጥነው ከዛ በኋላ ብሎክ አደረግነውና ለብዙ ጊዜ አካውንቱን ላይ መጣም ነበር ቴሌግራም ላይ አንድ ቲክቶክ ላይ የህቴን ለጥፏት እስካገኘው ድረስ ማለት ነው የዛን ጊዜ በደንብ ተናገርኩት ምክንያቱም እየተወራ ያለው ስለኝ ሰውዬ ነው ኦኬ እየተወራ ያለው ስለኝ ሰውዬ ነው እንዲታያችሁ እሺ ሌላም ደግሞ ፒክቸር አለኝ ይሄም እሱ ነው እስቲ ኦኬ በጣም ገጽታው ይቀያየራል እዚህ ጋር ደግሞ ወጣት ይመስላል ጺሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል እዚህ ጋር ግን እዩት ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ ትክክለኛ መልኩ እዩት ይሄ ነው ፎቶ እና ጺሙን ሲላጭ እዚህ ጋር እዩት እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል እዩ ፋውንዴሽን ምናምን ተቀብቷል ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው ይሄ ነው መልኩ ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም ትናንትና ነው ሚዩት ራሱ አስተማርሽኝና ስለ ብሔርና ስለ ሃይማኖት ገብቶ ይናገር ነበር እና ኢቭን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን ይያሉና ሰዎች እንዲያውቁ የምፈልገው ነገር በብሔር ተናገር ያላቅም ስለ ሃይማኖትም ተናገር ያላቅም እና እኔ አይደለሁም ቢኒያም ነበረ ቢኒያም ኦር ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ ቢኒያም ጌታቸው ነው እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው ቢኒዲሽ ነው የሚባለው ሶፍትዌር ኢንጂነር አይደለም ዲሽ እየሰራ ነው የሶፍትዌር ኢንጂነሪንግ ነው የሚለን ዲሽ ጠጋኝ ነው ይሄው ተመልከቱ ዲሽ ነው የሚጠግነው ዲሽ ነው ዲሽ ጠጋኝ ነበር ይሄው እዚህ ጋር 9,000 ብር ነበር 24,000 ዩሮ ነው ደሞዜ ያለው ዲሽ ጠጋኝ ሆኖ ነው ኢትዮጵያ ያለ ዲሽ ነበር የሚጠግነው ጋይስ ዲሽ ነበር እንትን የሚለውና ስለ ሶፍትዌር ምንም የሚያውቀው ነገር የለም ምክንያቱም የሆነ አንዳንድ ነገር ስትጠይቂው ስለ ኮምፒውተር አንዳንድ ነገር ስትጠይቂው ፋራ ነው ላይ ምንም አይገባውም ማለት ነው እና ውሸት ነው እና ይሄ ሃክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው ሰውየው ዲሽ ነው የሚሰራውና ዩሮስታርን ለመቅደም 9,200 ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ እንጂ እንትን አይደለም ምንድነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው ስራ በጣም ክቡር ነው የስራ ትንሽም ትልቅም የለውም ስራ ክቡር ነው ግን ስራን ራስን መደበቅ በራስ ማፈር የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነይ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለ10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው
እሱንም ያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24,000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24,000 ነው ደሞዜ፣ 24,000 ዩሮ ነው ደሞዜ። በሚሊዮኖች እርዳታ እረዳለሁ ይላል፣ ግን 5 ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪው ቀጥል ወንድሜ። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ ያውቅ እና ይህ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማን እንደሆነ አላውቅም። ያኔ እያደረጋችሁ ኮፒ ሊንክ እያደረጋችሁ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ ያውቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና 16-17 ዓመት ልጅ እያለሁ ደውሎልኝ ጀርመን እኮ ታስሬ ነበረ ምናምን ብሎ አውርቶ ነበር ብር እንድልክለት $50 ላክልኝ ምናምን ብሎኝ ነበር ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ነው። ላይክ ልም ያለው ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎ ማያውቅም፣ ብርም የለውም እና የሚኖርበትን አድራሻ አለኝ። ብዙ ሰው እየጠየቀኝ ነበር እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር እችላለሁ። እኔም ዋትሳፕ ላይ ላክልኝ። ለምን 2 ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላኪልኝ ብለውኛል። እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው 2 ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸውን እኔ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አድርገው። ማሪ የሚባለው አሁን ራሱ የኮመንት አይቼዋለሁ። ማሪ ይሄው መኒጋን የሰጠሽ በጣም ጥሩ። በቃ ያሬ ደግሞ ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ። እና ደግሞ አንዷ ሴት ናት። ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል። በጣም የ24,000 ዩሮ ደሞዝተኛ እንዴት ነው $50 የሚለምነው? አንደኛ። ሁለተኛ ከስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ 50 ዩሮ የለመናት ከአንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ከነበረች ከሷ እህት ከትርሲት እህት ነው የለመናት 50 ዩሮ እና ወይኔ የእህቴ ፍቅረኛ ርቦታል ብላ 50 ዩሮን ሰጥታ፣ ግን እሱን የምትናገር አልመሰለውም ነበር። ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። 50 ዩሮን ከሰጠችው በኋላ ተናገረች። ኢማጂን የ24,000 ዩሮ ደሞዝተኛ ሆኖ ራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጂን ማች ያደርጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ማርቆስ ስላለው ብዬ ቶማስ ጉድ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበረ። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽኝ ነበር እና ስሜን አትጥራ ስላለች ስሟን መጥራት አልፈልግም። ዱባይ የምትኖር እና ከሷ መድኃኒት የጠጣችኋለች? መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሆና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ? ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት ጨንቃት ነው ፖሊስ ሪፖርት አደረገችው። እነሱ እንደዛ ብለው ነው የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱ ምንም መፈጸም ምንድነው የሚባለው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ
ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው በትክክለኛ ስሙ ቢኒያም ጌታቸው በሶሻል ሚዲያ ስሙ ማርቆስ ብዙ ስሞች አሉ አሞራው ምናምን ብዙ ስሞች አሉት ብቻ እሱ ባንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቀው መቼ ነው ቤትኛው 2016 ወይ 2017 ላይ ነው እሺ በኢትዮጵያ አቆጣጠር ነው በፈረንጅ አቆጣጠር በፈረንጅ 2017 ማለት እኮ አሁን 2025 ነን ብዙ አመት ነው ብዙ አመት አለውና ላይክ አንዳንዴ ኮሌጅርስልሽና እንደዛ ነው ላይክ አካውንት በኔ ፒክቸር አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናምን ሲናገርና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ የለኝ ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ አሮ ነው እና እንደዛ ነው ሰውየው ማለት 6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበር 18 19 20 አንተ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው ግን ሁሉ ጊዜ ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በመጠቀመው ኢንስታግራም ላይ እዛ ላይ ለጥፈና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ እና ሌላ ነገር ደግሞ መናገር የምፈልገው እንደዚህ የሚያናግራቸው ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችው ትናንትና ስሟን ጠርተን ነበር አሁን ግን ደግመን ሰው ስሟን ጠራም ትናንትና ማን ነው ዱባይ ያለችው መድኃኒት የጠጣችዋለች ከሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከሷ ኬዝ በኋላ ነው ከዛ በፊት ብዙም ቦታ አልሰጠከው ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበር ለኔ ፎቶ ይጠቀሙና ያናግሩ ነበር ግን ብዙም ይገፋ ነገር አልነበረ በላይ የተወሰኑ ልጆችም እንደዚህ ያደረጉ ነበር ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው የሱ ኬዝ ግን በጣም ተለየ እና እንደዛ ታለና በቃ ሰውየው እኔና እሱን በቃ ላይ አንድ ነው አድርጎ የሚያምነው ማለት ነው ሁሉ ጊዜ እንዴት ነው ልበልሽ በቃ ራሱን እኔና አድርጎ ነው የሚያምነው በስተክል እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል አንደኛ ያንተን ንቅሳት ኮፒ አድርጓል ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቀዋል ተግባብታችኋል ቁጥርህን ሰጥተከው አወርታችኋል የዛሬ ስንት ዓመት ነው ያወራችሁት ይሄን ነገር ከመጀመሩ በፊት ተዋውቋል 2016 ላይ እንዳልኩሽ ማለት ነው እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው እና ገና ሃይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም እና መጀመሪያም ሲያናገረኝ እንደዚህ የአበሻ ስልክ ቁጥር እንትን የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበር ወገኔ ብዬ ማለት ነው እና እንደዛ ነው የጀመረው ማለት ነው ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት የሚፈልገውን ነገር ነገርኩት አው ማዘርህ እንዴት ነች ምናምን ስለሚሰብ በጣም ጂኑዊኒ ላይክ ነው ጥሩ ሆኖ ነው የቀረበኝ ማለት ነውና እናቴ ጥሩ ነች ምናምን ብዬ ነግረዋለሁ ማለት ነው ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽና የተወሰነ ያህል ኢንፎርሜሽን አለው ስለኔ ማለት ነው ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላውቅም የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላውቅም እንትን ምን ብሎክ ያስደርጋቸዋል ዋትስአፕ ላይ እኔን እንዲያገኙኝ ማለት ነው ብሎክ ያስደርጋቸዋል somehow I don't know how እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው ሰው እነሱን እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ ራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጎት ካላቸው ይጠራጠራሉ ብሎ ያስባል ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው እና አንዳንድ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑንና ላይክ ቴክስት ላደርግላቸው እንኳን ስፈልግ ብሎክ ነው ብሎክ ተደርጊያለሁ ማለት ነው እነሱም እንትን እንዳልሽ ስላለው ነገር እንትን ማለት አይችልም እና
እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ ዓመት ከሁለት ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 አስደልቼዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቼዋለሁ እና ሰውየው በቃ እንደዚህ ነው። ወይ አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔም ብሎክ ያደርገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም እንትን ነው ላይክ ምንድን ነው የሚባለው ማኒፑሌተር ነው። ላይክ ሰዎችን ጭንቅላት ጌም በጣም ጎበዝ ነው እና ሴቶቹንም እንደዚህ ያደረገ እኔም ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው። እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ ወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላውቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም። እና እኔም ራሱ ቪዲዮ ለመስራት ሞክራለሁ። ትክክለኛ ፔጅ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናግራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላውቅም። ስለ ብሔርም ገብቼ ተናግሬ አላውቅም። እና ሰዎች ላይ እየገባ ላይቭ ላይ እየገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም እዚህ በመኖርበት ሰዎች ራሱ ያስፈራሩኝና ያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበሩ ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያውቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶ ለጥፌ ቪዲዮ ሰራለሁ። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ እመጣለሁ ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው፣ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም፣ ያስፈራራቸዋል። ግን ቪዲዮም አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰል እንደ እየላከላቸው። የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ ላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህጤ ይኸውልሽ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ከዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም በመጀመሪያ ደረጃ። ለምን ኦልሬዲ እሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል በየአፕሊኬሽኑ። ፎቶዋንም ቪዲዮዋንም ይፖስት አልገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰቦች ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች።
ኦሬዲ ተፈጠረ። ግን ከ3 አመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ ገባሽ? ለመጀመሪያ ጊዜ እሷን ቪዲዮ ላከልኝ ለኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መጥቶ ለኔ ነው ላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለማን በፍጹም እለቅባታለሁ እንዲያረግባታለሁ እንዲሆናለሁ ምናምን ስል እሷን ሳውራት ታዩ ይልቀቀው ከለቀቀው ቤተሰቦቼ ጋር ለቋል ከቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው ላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማንም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም ይሄን ነገር ካደረኩ። በፍጹም ለማንም እንዳሰጪ እሺ ይሄን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 አመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ይባል ለጊዜው ነው። ቀድም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ we are open ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ ያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ካቲውት ኦኬ ስቶርሚ ከጨረሽ አባበጭ ተቀጥል ጨርሰሻል? ነው እኔ ጨርሻለሁ። ኦኬ እሺ አባበጭ ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁ። በተረፈ ለማንኛውም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳሰጪ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውጤ እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብሎ የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም።
ቴንክ ዩ ራሱ በሰው ሊያስደውል ይችላል ራሱ የህግ አካል መስሎ ሊቀርብ ይችላል አንቀበልም እሺ ስዊት አውርታለች ማን ነው ያልተናገረው ያሮፕ እናት መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ አቋርጣት ትጨርሳለች ከዛ ወደ አበበች እንሄዳለን እንጣጨርስ ወይስ አይሰማም ማሪ ድምጽሽ እኔ ላውራ ወይስ ትጨርስ ያሮፕን ጨርሰሻል አልጨረስኩም ብለው ነበር ቅድም ልጁ ሲያወራ ለዛ ነው ያኛው ልጅ ወጣው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃን የሰጣት ለጓደኛዬ ናት ሌሎች ልጆች አሉ እሱ ጨርሶ አልነበረበትም እስካሁን የተናገረው ንግግር ሁሉ ውሸት ነው ብር በልታለችም ተብያለሁ ሁሉም ብለውኛል 500 ሺህ ብር በልታለች ተብሏል እኔ 500 ሺህ ብር በበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው ሶ ምንም አይነት ብር አልበላውም በላችን ካለ ማስረጃ ያምጣ ችግር የለውም እንዳልኩሽ ነው ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው በቃ መሳደብ ምናምን በቃ ኃይለኛ እንዲቃላቶች ማውጣት ጀመረ እንዳልኩሽ እኔ ከቢጎ ርቄ ነበር ለዛ ሰዓት እኔ ርቄ ግን እሱ ግን ይጠቀማል ሁሉንም አካውንቶች አበበች እንዳለችሽ ባለፈው ደላልቼ ነበር እሱ ግን ይገባል ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾጺ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው የሆነ ቤት ውስጥ ማለት ነው እያወሩ ነው አንድ ጀማ ማለት ነው ከዛ ቁጭ ብለው እያወሩ ብቻ ምንም አላልኩም ከዛ ቴክስት አረኩለት የት ነበር ስራ ላይ ነኝ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው ኦኬ ምናምን አልኩት ከዛ በኋላ ላይ ከዛ በቃ ከኔ ጋር መጠላሽ ጀመረ በጣም በኃይለኛው በቃ ስድቡ ምናምን ትታችሁ በቃ በጣም እንትን ሚል ማስፈራሪያዎችም ነበሩት ምናምን ከዛ ለወንድሜ ጋር እንዳልኳችሁ ቴክስት ያደርግለታል ከዛ ይደልትበታል ያደርግለታል ከዛ ወንድሜ ለኔ ቴክስት ማድረግ ጀመረ ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው ምንድነው የሚለው ምናምን አለ ከዛ በቃ ዝም በለው ምናምን አልኩት ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናን ስድብ ነው ሁሉ የሚሳደቡ ስድብ እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም በጣም ሰቅጣጭ ስድብ ነው የሚሳደበው በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩኝ እያመመኝ መጣ ከዛ ሬዚስታንስ ራሱ አጣሁኝ መቆምም ሆነ ማለት እንቅልፍ አልተኛ በቃ ብዙ ነገሮች እንትን ብለውብኝ ነበር ሶ በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲ በሽተኛ ሰው ታውቃላችሁ እንደዛ ሆንኩኝ ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች ላይካ ያ ዲፕሬሽን ውስጥ ገብቼ ነበር ከዛ አንድ ጎረቤቴ ነበረች ከዛ እሷ ጋር ምን ይላታል እሷን ቢጓስ ጀምሪያት ነበር ለእሷ ብዙ ነገር ይነግራታል እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል እሷ ልክ ስንገናኝ ታወራልኛለች እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለኔ የሚያወራልኝ ቴክስት ይሄ ነው ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን ሚል ነው ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ ስለዚህ በቃ ህይወቴ ይበልጣል ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ ሶ በቃ ያ ደረጃ ላይ ደረስኩኝ ማለት ነው ራስ እስከማጥፋት ደረጃ ደረስኩኝ ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል እኔ ጋር መጥቶ ይሰድበኛል እሷ ጋር ሌላ ወሬ ያወራል እኔ ጋር መጥቶ ይሰድበኛል ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት ከዛ በቃ አንቺ በህይወት አትኖሪም አንቺ በህይወት ቆመሽ አትሄጂም
አንቺ አይደለሽም እናትሽ ትሰቀላለች እናትሽ ትንጠለጠላለች በገመድ አንቺ ሰው አትሆኝም ካንቺ ጋር ወንድ አይሆንም እንዲህ ብሎ ነው ለመጨረሻ ጊዜና እናትሽ ትሰቀላለች ሲለኝ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረኩት በቃ ቦለኩት ብሎክ አደረኩት በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አልነበረም አንዳንዴ የሆነ ከዘላለም ባርነት ያንደ ቀን ነፃነት የሚባል ነገር አለ ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ በቃ ከልቤ ማለት ነው ነፃ እንደወጣው ያህል ተሰማኝ ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የሱን ስም አርጋ ቁጭ ብላለች ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው ኢቨን ከሰው ከወንድ ጋር እንኳን የምትቀመጥ አልነበረች በተደጋጋሚ እንደዛ አየሁኝ ከዛ ልጅቷን አስወጣት ማለት ነው ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው ጠፋ ከዛ ሲጠፋ ምን እንዳደረገ ታውቂያለሽ ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር